ቢዚ ማለት ምን ማለት እንደሆነ ታውቃላችሁ? ፊደል የቆጠራችሁ ሰዎች BUSY ነው ቢዚ ማለት። ብዙዎቻችን ቢዚ የአማርኛ ቃል ይመስለናል፣ አይደለም። ቢዚ እንግሊዘኛ ቃል ነው። BUSY ምን ማለት እንደሆነ ታውቃለህ? ምን ማለት እንደሆነ እነዚህ አራት ፊደሎች ሲተረጎሙ being under Satan yoke ወደ አማርኛ ስንመልሰው ምን መሰለ? ቢዚ ማለት በሰይጣን ቀንበር ስር ከሰይጣን ቀንበር በታች መሆን ማለት ነው። ቢዚ ማለት ከሰይጣን ቀንበር በታች ዘማሪው፣ ሰባኪው፣ አገልጋዩ፣ መምኑ ከዚህ ቀንበር ነው። እኔ ዛሬ አውጅብሃለሁ በኢየሱስ ስም ከዚህ ቀንበር ነፃ ውጣ። በኢየሱስ ስም ነፃ ውጣ። እና እኔ ዛሬ መልእክቴ ምን መሰለ? በጣም ሯጭ ሰራተኛ ሁን። በጣም ሯጭ ነጋዴ ሁን። በጣም ሯጭ አስተማሪ ሁን። ግን እንዴት አድርገህ ነው መሮጥ ያለብህ? መጀመሪያ በጸሎት ከእግዚአብሔር ጋር ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። አሜን። መጀመሪያ ከእግዚአብሔር ጋር ሩጥ። ለጸሎት ማለዳ ተነሳ። 10 ሰዓት ተነሳ። 9 ሰዓት ተነሳ። በዛ ጊዜ ቢዚ የሚያደርግህ ነገር የለም ከኢንተርኔት ውጪ። እና ተነሳ። ቅድሚያ ስጠው ለእግዚአብሔር፣ ጊዜ ስጠው ለእግዚአብሔር። እና ተነስተህ ጸልይ እና ከጌታ ጋር በመንፈስ ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። ከዛ በኋላ የምትሰራውን ስራ እግዚአብሔር ይሰራልሃል። የምትነግደውን ንግድ እግዚአብሔር ይሰራልሃል። እግዚአብሔር ይባርክሃል። ቤት የተባረከ ይሆናል። ኑሮ የተባረከ ይሆናል። ትዳር የተባረከ ይሆናል። እጅህን አንሳና እንደዚህ በል፣ ጌታ ሆይ በእለት ሕይወቴ በየዕለቱ ሕይወቴ ካንተ ጋር በጸሎት የምንበረከት ሰው አድርገኝ። አሜን። እና ከዛ በኋላ ሕይወት ይመችሃል፣ ሕይወት ይሳካልሃል፣ ቤት ያምርልሃል፣ ቢዝነስ ያምርልሃል፣ ኑሮ ይሳካልሃል። አስቀድመ ከጌታ ጋር ከሮጥክ ከዛ በኋላ ከስራ ጋር ብትሮጥ ችግር የለውም። መስራት አለብን፣ መሮጥ አለብን። ነገር ግን በመጀመሪያ እግዚአብሔር ጋር መሮጥ። አሜን። እስቲ ሁለት እጅን ወደ ላይ አንሳና በመጀመሪያ በለው። በመጀመሪያ ከእግዚአብሔር ጋር እሮጣለሁ። ከዚያ በኋላ ለስራዬ እሮጣለሁ። አሜን። ክብር ለኢየሱስ ይሁን። ያን ጊዜ ሕይወትህ ሙሉ ይሆናል። ሕይወትህ በደስታ ይሞላል። የምትሰራው ስራ ይሳካልሃል። የእግዚአብሔርን ቃል አንብበህ ጸልየህ ወደ ስራ ስትወጣ በጸሎት ስትሰጋ እግዚአብሔር የሥራ መስክ ያሳይሃል። አሳዎቹ ያሉበትን ቦታ ያሳይሃል። አሜን። በዮሐንስ 21 ልጨርስ ዘይን ነግሬያችሁ። በትንሣኤ ማለዳ ሐዋርያቱ 7ቱ ሐዋርያት ኢየሱስ ከሞት ተነስቶ እነሱ ወደ ድሮ ስራቸው ሄዱ፣ አሳ ለማጥመድ ጴጥሮስ እየመራቸው እና ሌሊቱን በሙሉ ሲያጠምዱ አደሩና ምንም አላገኙም። ኢየሱስ በማለዳ መጥቶ ያቅ ነበርና ስራቸውን በጥብራዶስ ባህር ዳር ቆመ
እና የሚገርመው ነገር ምን እንደሆነ ታውቃለህ? 3 ዓመት ተኩል ያገለገሉት ጸሎት እኮ የሌለው ሰው እኮ በጣም አስቀያሚ ሰው እኮ ነው። ማይጸልይ ሰው በጣም አስቀያሚ ሰው ነው። አብሯቸው 3 ዓመት ተኩል የነበረውን ኢየሱስን አላወቁትም። አሁን እሺ አንተ ከጎኔ ያለው ሰው እንደው ባያቅ አታዝንም እንዴ? 3 ዓመት ተኩል ያውም ደቀ መዛሙርታቸው ነው። በቃ የጸሎት ሕይወት የሌለው ሰው ክሬዚ እኮ ነው። ባዶ ነው። ምንም የሚጠቅም ሰው አይደለም። ማይጸልይ ሰው ምንም ጥቅም የለውም ይመስላችኋል። እናንተ ግን ይመስላችኋል በጣም የሚጠቅም ኖ እኔ አረጋግጥልሃለሁ የሚጠቅም ሰው አይደለም። የማይጸልይ ሰው አይጠቅምም። ለራሱ አይጠቅምም፣ ለቤተ ክርስቲያን አይጠቅምም፣ ለሀገር አይጠቅምም። ችግር ብቻ ነው የሚሆነው። ማይጸልይ ሰው እንደዛ ነው የሚሆነው። አብረውት 3 ዓመት ተኩል የሆነውን ባጠገባቸው ቆሞ አላወቁትም ይላል። አይገርምም እንዴ? ከዛ ኢየሱስ ቀስ ብሎ ፍላጎታቸውን ጠየቀ። ልጆች ሆይ የሚበላ ነገር አላችሁ አለ። መልሱ ምንድነው? ባዶ ነው። ምንም የማትጸልይ ከሆነ ገንዘብ ባዶ ነው፣ ዕውቀት ባዶ ነው፣ ሀብት ባዶ ነው። ይመስላል ያለ ኖ እኔ አረጋግጥልሃለሁ እንደ እግዚአብሔር አገልጋይ ባዶ ነው። ሕይወት ባዶ ነው። ኑሮ ባዶ ነው። ቤት ባዶ ነው። ትዳር ባዶ ነው። ልጆች ባዶ ናቸው። ይመስላል አንተ አለኝ ኖ እኔ በእግዚአብሔር መንፈስ ሆኜ አረጋግጥልሃለሁ ጸሎት የሌለበት ሕይወት ባዶ ነው። አንተ አሁን አንድ የሆነች ጎጆ ስላለች እንደው ቤት አለኝ ሀብት አለኝ ምናምን ብለህ ትኮራለህ። እኔ እነግርሃለሁ ባዶ ነው። ቤት ባዶ ነው። ሀብት ባዶ ነው። ዕውቀት ባዶ ነው። ኑሮ ባዶ ነው። የሚበላላችሁ የለንም። ድሮ ምን ይወጣል ከማይጸልይ ሰው? የሚበላላችሁ የለንም። ሌሊቱን በሙሉ ስናጠምድ አደርን። የለንም። ደግ አይደል ኢየሱስ ደግ ነው። መረቡን ወደ ጥልቁ ጣሉት አላቸው እና መረቡን ወደ ጥልቁ ሲጥሉት ሳብ ሌሊቱን በሙሉ እኮ እዛው ነው ያደሩት፣ እዛው ውሃ ጋር ግን ባዶ ነው መረቡ። እና ኢየሱስን አናግሯቸው ሲጥሉት መረቡን መጎተት አቃታቸው። አየጸልየ ስትወጣ ልትጎትተው የማትችለው በረከት በፊት ይመጣል። ልትጎትተው የማትችለው ቢዝነስ በቤት ይመጣል። በስራ ይመጣል። በኑሮ ይመጣል። በትዳር ይመጣል። በልጆች ይመጣል።